ኢትዮጵያ የምስራቅ አፍሪካ እንዲሁም የአፍሪካ ሆርን ኦፍ አፍሪካ የውሃ ታንከር ናት። ውሃ ምን ያህል ፓወርፉል ዌፐን መሆኑን ግብፅንና ሱዳንን መመልከት ይችላል። 74 ቢሊዮን ኪዩቢክ ሜትሪክ ውሃ ሪዘርቭ ካፓሲቲ ያለው እንዲሁም ወደ 5150 ሜጋዋት የሚያክልን ኃይል የሚያመነጭልን ሚሊየንስ ኦፍ ሃውስሆልድን ማብራት የሚችል ኬፓሲቲን ኢትዮጵያ ገንብታለች። ውሃ ኢዝ ኦል አባውት ፖለቲክስ፣ ውሃ ኢዝ ኦል አባውት ኢኮኖሚ፣ ውሃ ኢዝ ኦል አባውት የሆንን ስትራቴጂክ የሆንን ሲስተም ለመቆጣጠር ይህ ኦራል ትራዲሽን የነበረው ከትውልድ ትውልድ በዘፈን በእንጉርጉሮ እንዲሁም በተለያዩ የትምህርት ሁኔታዎች ሲገለጹ የነበሩትን ነገሮች ዛሬ ላይ እውን ኢትዮጵያ ማድረግ እንደምትችል ለኢትዮጵያ ለመጪው ዘመን ለ20 እና 30 ዓመት ውሃ ኤአይ የእስትንፋስ እና የደም ስር ያክል ነው። ሰላም እንዴት ናችሁ? ዛሬም እንደተለመደው በሌላ ፕሮግራም በሌላ ርዕስ ተገናኝተናል። የዛሬው ፕሮግራማችን ወይም የዛሬው ጥንቅራችን ምን ላይ ያውጠነጥናል፣ ምን ላይ ያተኩራል ከተባለ ኢትዮጵያ የኃይል የውሃ ማማ ናት ተብሎ ለብዙ ሺህ ዘመናት ሲዘፈን ሲነገር በትምህርት ካሪኩለም ተቀርጾ ለትውልድ ስናስተላልፈው ስናኖረው የቆየ ነው ኦራል ትራዲሽን ብለን ልንለው እንችላለን። ነገር ግን ሪሰንትሊ በዚህ 8 ዓመት ውስጥ ምን ተከወነ ወይም ምን ተከናወነ ቢባል ይህ ኦራል ትራዲሽን የነበረው ከትውልድ ትውልድ በዘፈን በእንጉርጉሮ እንዲሁም በተለያዩ የትምህርት ሁኔታዎች ሲገለጹ የነበሩትን ነገሮች ዛሬ ላይ እውን ኢትዮጵያ ማድረግ እንደምትችል የውሃ ማማና የኃይል ማማነቷን ልታረጋግጥ እንዴት እንደቻለች በትንሹ ለማወቅ ያክል ኢትዮጵያ የምስራቅ አፍሪካ እንዲሁም የአፍሪካ ሆርን ኦፍ አፍሪካ የውሃ ታንከር ናት ይባላል። የኃይል ማማ ናት ይባላል። የውሃ ማማ ናት ይባላል። ይህ የውሃ ማማነት እንዴት ኢትዮጵያ ልታገኝ ቻለች? አንደኛ ነገር። ሁለተኛ ነገር ደግሞ ኃይሏን፣ ኬፓቢሊቲዋን፣ ኬፓሲቲዋን እንዴት እየተጠቀመችው ነው ያለችው ሪሰንትሊ? ምክንያቱም ብዙ ጊዜ የውሃ ማማነን ብለን ቁጭ ባለን ታይም፣ ቁጭ ባለን ጊዜ፣ ቁጭ ባለን ወቅት ለምን ወደ ኤነርጂ አንቀይረው? ለምን ወደ ኢነርጂ እንደሚቀየር ለትውልድ ለምን አናስተምርም? ውሃ ወደፊት ለምትፈጠረው ዓለም በጣም ትልቅ የሚባል የራሱ ጉልህ ሚና አለው። ምናልባትም ወደፊት ጦርነቶች፣ ግጭቶች፣ ዲስፒቶች የሚመጡት በውሃ ነው። ነገር ግን ኢትዮጵያ ኔቸር ያደላት ናት። አንደኛው ምክንያት ኢትዮጵያ እንዴት የውሃ ማማ እንዴት የኃይል ማማ እንዴት ይህንን ቀጠና ተሸክማ ኖረች ኃይልን ለመስጠት ከተባለ አንደኛው ጂኦግራፊ ነው። ጂኦግራፊ እንዴት ሆነ ከተባለ ያው በጂኦግራፊ ከፍተኛማ ቦታዎች የሚገኙ ሀገራቶች ከፍተኛ የሚባል የዋተር ሪሶርስ አላቸው። ሶ ይህ የውሃን ጥቅም ያው ቤዚክ ወይም ኤሌመንተሪ የሆነ ነገር ስለሆነ የውሃ ጥቅም ብለን አናወራም። ሶ አንደኛው ናቹራል ሪሶርስ ነው። እግዚአብሔር ፈጣሪያችን ኔቸርን ለኢትዮጵያ የሰጠው አውቆ ነው እስኪያስብል ድረስ። ምክንያቱም ኢትዮጵያ ፌር ጀስት ኢኩዊታብል በሆነ ዌይ ለሪጅኑ ለአፐር ለሎወር ሬሲፒያኖች ትሰጣለች፣ ታከፋፍላለች። በጀስት እና በፌር የምታምን ሀገር ስለሆነች ኔቸር ለኢትዮጵያ ሰጠ። ግን ይቺ የታደለች ሀገር፣ ይቺ የተሰጣት ሀገር በሙሉ እየተጠቀመችበት ነው ወይ ለራሷ? That's question። ሌላኛው ጄኔሬሽኖች ናቸው። የተለያዩ የኃይል ማመንጫ ግድቦች ለምሳሌ የኢትዮጵያ ግሬት ኢትዮጵያን ሬኔሳንስ ዳም
74 ቢሊዮን ኪዩቢክ ሜትሪክ ውሃ ሪዘርቭ ካፓሲቲ ያለው እንዲሁም ወደ 5150 ሜጋዋት የሚያክልን ኃይል የሚያመነጭልን ሚሊየንስ ኦፍ ሃውስሆልድን ማብራት የሚችል ኬፓሲቲን ኢትዮጵያ ገንብታለች። ትውልድን፣ እውቀትን፣ ሀብትን፣ ገንዘብን ደምራ ይህ የድማሮ ውጤት ነው። የኢትዮጵያ የህዳሴ ግድባችን የድማሮ ውጤት ነው። ሶ ግሪድን ብንመለከት ወይንም ገርድን ብንመለከት የኢትዮጵያ ግሬት ሬኔሳንስ ዳም አንደኛው የጄኔሬሽን ነው፣ ኃይል ማመንጫ ነው። ሌላኛው ግልገል ጊቤ 1፣ ግልገል ጊቤ 2፣ ግልገል ጊቤ 3፣ ኮይሻ 1፣ ኮይሻ 2፣ ኮይሻ 3፣ ፊንጫ፣ በለስ የሚባሉ ተከዜ የሚባሉ ትልልቅ ግድቦች አሉ። ሌላኛው እነ አርጆን ብንመለከት ከህዳሴ ግድብ ባልተናነሰ የመገንባት ኬፓሲቲ ያላቸው የኃይል ትራንስሚሽን ያላቸው ናቸው። ሶ ሌላኛው የትራንስሚሽን ሂደቱ ነው የኢትዮጵያ የትልቅ የኃይል ማማናት ሊያስብላት የሚችለው። ግን በዚህ ጉዳይ የኢትዮጵያ ወንዞችና ኢትዮጵያን ብንመለከት ኢትዮጵያን የከበቡ ኢትዮጵያን በዙሪያዋ ያሉ ሀገራቶች ለኢትዮጵያ አንድ ፍሬሽ ወተር ሳያበረክቱ ያለ አንድ አሽከልካይ ኔቸርን ሳናጓድል ፍትህን ሳናጓድል የብዙ ሺህ ዘመናት ሲፈሱ የነበሩ ወንዞች አሉ። ለመጥቀስ ያክል ባሮ ወደ ሳውት ሱዳን፣ ናይል ወደ ሳውት ሱዳን፣ ናይል ያው ወደ 11 የሚጠቁ አበርና ሎወር ሬሲፒያን ካንትሪዎች አሉ። ነገር ግን እንዲሁ ዝም ብለን ዋን ቱ ዋን ባሮ ወዴት ይሄዳል፣ ኦሞ ወዴት ይሄዳል፣ ዋቢ ሸበሌ፣ ገናሌ ወዴት ይሄዳል ብንል እያንዳንዷ ፍሬሽ ወተር ለኔግበር ካንትሪ እናውለዋለን። ለዚህ ነው ኔቸር ኢትዮጵያን የመረጣት፣ ፍትህን የማናጓድል ለራሳችን ግን ያልሆንን። በዚህ 8 ዓመት ግን ለራሳችን እየዋልን እንዳለን የሚታወቅና የሚጠቀስ ነው። ሶ በዚህ ሁናቴ ወይም በዚህ ጉዳይ ኢትዮጵያ የተለያዩ የኃይል ብልጫዎችን እየወሰደች አልተርኔቲቭ ኤነርጂ ለኢትዮጵያ ምን ያህል የደምና የደም ስር እንደሆነ፣ ምክንያቱም ዛሬ ላይ ያለ ኤነርጂ ያለ ውሃ ኤግዚስት የማናደርግበት ጊዜ ነው። ሶ የውሃ ጥቅም እንዲሁ ኢንዴፕዝ ከተመለከት ነው ወደፊት ኤአይ ዩኒቨርሲቲ እየሰራ ነው። በዛ የኤአይ ዩኒቨርሲቲ ውስጥ የኢትዮጵያ ያላት የውሃ ካፓሲቲ ውሃና የኤአይ ሲስተም ምን ያህል ኢንቴግሬሽን እንዳላቸው ኢትዮጵያ በአርቲፊሻል ኢንተለጀንስ በሰዋዊው አስተውሎት እየፈጠነች ያለች አፍሪካን ልትመራ የተዘጋጀች 5 ሚሊዮን 7 ሚሊዮን ኮደርስን ያዘጋጀች ሀገር፣ ይህን ፕሮግራም ላውንች ያደረገች ሀገር ውሃ ምንሽ ነው ብትላት ስለ ውሃ የውሃን ጥቅም በደንብ ትውልዱ መሪዎች በደንብ ተገንዝበን ልናውለው ይገባል። ከምን ከኤነርጂ ከሃይድሮ ፓወር በዘለለ ሶ እነ ኮይሻ እነ አይሻ የደረሱበት የግንባታ ፐርሰንት የመጠናቀቅ ፐርሰንት በእጅጉ የሚያስደንቅ በእጅጉ የሚያስገርም ኢነርጂ ትራንስሚሽን ላይ ለውጭ ሀገሮች ለጎረቤቶቻችን ብዙውን ጊዜ የምናገረው ነገር ነው። ኢኮኖሚ ፖለቲካ ማለት ነው። ኢኮኖሚውን ስትይዘው ፖለቲካውን ትዘውራል። ሶ when we ensure our energy capacity ወይንም ደግሞ የኢነርጂ አቬይላቢሊቲያችንን ኢንሹር ካደረግን ለራሳችን ዩቲላይዝ አድርገን ደግሞ ለቀጠናው የምናውል ከሆነ ጂኦፖለቲካሊ we are dominant,
ዊ አር ዶሚናንት። በጥቅም ማሰርን የመሰለ ነገር ስለሌለ በፖለቲክሱ የኢትዮጵያ ኤሌክትሪክ ፓወር ኢንስቲትዩሽን እና ኢትዮጵያን ኤሌክትሪክ ዩቲሊቲ የራሳቸውን ሚና ይጫወታሉ። እንዲሁም የኢትዮጵያን ኢንቨስትመንት ሆልዲንግስ ግሩፕ የራሱን ሚና ይጫወታል። ምን በማድረግ ስትራቴጂክ ኦነርሺፕን በመውሰድ የተለያዩ ኢንቨስትመንት እና ገቨርናንስ የሆኑ ስራዎችን በመስራት ካፒታል ማሽነሪዎችን ሞቢላይዝ ከማድረግ ጋር የኢትዮጵያ ኢንቨስትመንት ሆልዲንግስ ግሩፕ ለኢትዮጵያ የኃይል አቅርቦት ለኤሌክትሪሲቲ ኤነርጂ የራሱን ሚና እየተጫወተ ነው። በጣም ትልቁን ሚና የኢትዮጵያ ኤሌክትሪክ ዩቲሊቲ ደግሞ የተለያዩ ስቴሽኖችን የኃይል ጣቢያዎችን በመዘርጋት ሲስተሞችን በመዘርጋት እንደ ሶፍትዌር፣ እንደ ኤአይ፣ እንደ አፕሊኬሽን ያሉ ኢንተግሬትድ ያደረጉ ሲስተሞችን በመፍጠር ዩቲላይዝ የሚያደርገው ሃውስሆልድ ዩቲላይዝ ካደረገ በኋላ እንዴት ፔመንት ሲስተሙን እንደሚያሳልጠው ጭምር የኢትዮጵያ ኤሌክትሪክ ዩቲሊቲ የራሱ ሚና ይጫወታል። ገቨርንመንት ሚኒስተርስ ኤንድ ሬጉላተሮች ደግሞ አሉ። እነዚህ ከሩል እና ሬጉሌሽንስ ጋር በተገናኘ አሁን ኢትዮጵያ ለመጪው ዘመን ያላትን የውሃ ኬፓሲቲ ያላትን የውሃ እምቅ ችሎታ እምቅ ኃይል ሪሶርስ በበቂ ዩቲላይዝ አድርገን ለውጪ መጠቀም አለብን። ኤአይ የደረሰበት ዘመን ላይ ባንደርስም we have to know about the water ውሃ ምን ያህል ጥቅም እንዳለው ከሃይድሮ ኤሌክትሪክ ኤነርጂ በዘለለ ከኤአይ ጋር ያለውን ኢንተግሬሽን ውሃ ማወቅ አለብን። ውሃ is all about politics ውሃ is all about economy ውሃ is all about የሆነን ስትራቴጂክ የሆነን ሲስተም ለመቆጣጠር የኃይል አቅርቦት በምን ያህል ደረጃ እንደጨመረ ለማወቅ የኮሪዶር ዴቨሎፕመንትን እንዲሁም የተለያዩ በብዙ ሺህ የሚቆጠሩ የንግድ ሱቆችን መመልከት ምን ያህል ኬፓሲቲያችን እያደገ መሆኑን መመልከት በእጅጉ ኢንዲኬት የሚያደርግ ነው። ለኢትዮጵያ ለመጪው ዘመን ለ20 እና 30 ዓመት ውሃ ኤአይ የእስትንፋስ እና የደም ስር ያክል ነው ብለን ኮንክሉድ ማድረግ እንችላለን። የኢትዮጵያ መንግስት ውሃ ምን ማለት እንደሆነ ገብቶታል። it's not a basic it's not elementary concept ውሃ ማለት ውሃ በጣም ፓወርፉል ዌፐን ነው። ከጦር መሳሪያ ይልቅ ከጦር መሳሪያዎች ይልቅ ከጦር ስትራቴጂዎች ይልቅ ውሃ ምን ያህል ፓወርፉል ዌፐን መሆኑን ግብፅንና ሱዳንን መመልከት እንችላለን። ለብዙ ሺህ ዘመናት ስናፈስ የነበረውን ውሃ ለብዙ ሺህ ዘመናት ሲሄድብን የነበረውን ግንድና ወርቅ ዛሬ ላይ የውሃ ጥቅም የገባው መንግስት ኬፓሲቲያችን እንድናወጣ አድርጎናል።